ሰላም ጤና ይስጥልኝ። ይህ ዱሊስ ኒውስ ነው። ዛሬ ያዘጋጀናቸው ዜናዎች እነሆ። በቅድሚያ አርዕስተ ዜና። ኢትዮጵያ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር ሆነች። በኢትዮጵያ የዋጋ ግሽበት በሐምሌ ወር ከፍ አለ። የአርቲስት ማህሙድ አህመድ ለታሪክ የተሰኘ የመጨረሻ አልበም ሊወጣ ነው ተባለ። የአዲስ አበባ ፖሊስ ጠቅላይ መምሪያ በከፍተኛ ኃላፊዎችና መርማሪዎች ላይ ያደረገው አጠቃላይ የዝውውርና ሹመት ሂደት ከፍተኛ ጥያቄ አስነሳ። ኤርትራ በየመን የባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ ሐሰት ሰንደቅ ዓላማ መጠቀሟና ኤርትራ ጋር ምንም አይነት ግንኙነት እንደሌላት ገለጸች። የዛሬ እነኚህና ሌሎች ዜናዎች ይዘናል። ላይክ በማድረግ ጀምሩ። መልካም ቆይታ። የዋጋ ግሽበት በሐምሌ ወር ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታትስቲክስ አገልግሎት አስታወቀ። በ2018 ዓ.ም የኢትዮጵያ የዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታትስቲክስ አገልግሎት አስታወቀ። አገልግሎቱ ባወጣው የወርሃዊ የዋጋ ንረት መረጃ ሐምሌ ወር የተመዘገበው ዋጋ ግሽበት ከባለፈው ዓመት ጋር ከነበረው 13.7 በመቶ ጋር ሲነጻጸር ጭማሬ አሳይቷል። ኢትዮጵያ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር ሆነች። የሀገሪቱ የጤና ሚኒስትር ዶክተር መቅደስ ዳባ ሊቀመንበርነቱን ከማሊ ጤናና ማህበራዊ ልማት ሚኒስትር ኮኔሊር አሳ ባዲያሎ ተረክበዋል። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ጉባኤ የኒጀር የህዝብ ጤናና ንጽህና ሚኒስትር ዶክተር ጋሪባ ሐኪም እና የዚምባብዌዋ የጤናና የህፃናት እንክብካቤ ሚኒስትር ዶክተር ዳግላስ አምሻራ በምክትል ሊቀመንበርነት ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረው ኮሚቴ ውድቅ ማድረጉ ዛሬ በሰጠው መግለጫ አስታወቀ። ኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረቡዕ በሰጠው መግለጫም አዲስ አበባ ጉዳይ ምክረ ሀሳብ እንዲያዘጋጁ የተሰየሙ አስማሚ ኮሚቴ አሰራር የኮሚሽኑን ህጋዊ ማዕቀፍ የጠበቀ አይደለም ብለዋል። የፓርቲው መሪ አቶ ኢዮብ መስፍን እንደገለጹትም የኮሚቴው አወቃቀርና አካሄድ የኮሚሽኑን ህግ ያልተከተለ በመሆኑ ፓርቲው አጠቃላይ ሂደቱን ውድቅ በማድረግ ለሀገራዊ ምክክር ኮሚሽኑ ቅሬታ አቅርበዋል። ኢዜማ አክሎም በአዲስ አበባ ጉዳይ ላይ ካለው ተቃውሞ በተጨማሪ በምክክር ወቅት የቀረቡ 400 ያህል ምክረ ሀሳቦችና የውይይት ያለ ጉባኤዎች ለህዝብ ግልጽ እንዲሆኑ ጥሪ አቅርበዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በከፍተኛ ኃላፊዎችና መርማሪዎች ላይ ያደረገው አጠቃላይ የዝውውርና የሹመት ሂደት ከፍተኛ ጥያቄ አስነሳም። አዲስ አበባ ፖሊስ ጠቅላይ መምሪያ በክፍለ ከተማና በጣቢያ ደረጃ ሲሰሩ የነበሩ ኃላፊዎችና መርማሪዎች ሙሉ ከኃላፊነታቸው ተነስተው በአዳዲስ አባላት እንዲተኩ ተደርጓል። እርምጃው በተለይ በወንጀል ምርመራው ዘርፍ ላይ ህዝብ የሚያስነሳው ከፍተኛ የጸረ ሙስና ጥያቄ ሊመልስ እንደሚችል ታምኖበታል። በሙሰኞች ላይ የሚወሰደው እርምጃ የሚያበረታታ ቢሆንም በተለይ በወንጀልና በትራፊክ ምርመራ ላይ የነበረው ከፍተኛ ልምድና የአመራር ብቃት ያላቸው በሙስናና በሌብነት የማይታሙ መርማሪዎቹም አብረው ንጓር የተገኘ ሰሊጥ አብረህ ተወቀጥ እንዲሉ ከስራ መነሳታቸው አሳሳቢ ሆኗል። እነዚህ ልምድ ያላቸው መርማሪዎች የተኩት የምርመራ ጥበብና ቴክኒክ የሌላቸው ወንጀል መከላከል ክፍል የመጡ የፖሊስ አባላት መሆናቸው ካታችነት የሚያንሰው የከተማው ተወላጅ ያገለለ መሆኑን ወትሮም ቅሬታ የማይጠፋበት የፖሊስ የምርመራ ስራ ይበልጥ ያሽመደምደዋል ተብሎ ተሰግቷል ሲል የፖሊስ የውስጥ ምንጮች ገልጿል።
ኤርትራ በየመን የባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰት ሰንደቅ ዓላማ መጠቀሟና ኤርትራ ጋር ምንም አይነት ግንኙነት እንደሌላት ገለጸች። ለንደን የሚገኘው የኤርትራ ኤምባሲ ነሐሴ 14 ቀን 2018 ዓ.ም በየመን የባህር ዳርቻ አቅራቢያ ባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ ጫኝ መርከብ ኤርትራን ሰንደቅ ዓላማ የተጠቀመች መሆኗን የተለያዩ ዓለም አቀፍ የመገናኛ ብዙሃን ያወጡት ዘገባ ውድቅ አደረገ። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነትም ሆነ የምዝገባ ግንኙነት የላትም ብለዋል። ኤምባሲው ነሐሴ 19 ቀን ባወጣው መግለጫም እንደ ሮይተርስ፣ ኤኤፍፒ፣ ቢቢሲ እና ሌሎች የመገናኛ ብዙሃን ያወጧቸው ዘገባዎች የሐሰት ዜና ሲል የገለጻቸው ሲሆን እንደ ዋና መረጃ ምንጭ የተጠቀሰው የዩናይትድ ኪንግደም የባህር ንግድ ስራዎች መርከቧ የኤርትራ ሰንደቅ ዓላማ መጠቀሟን በፍጹም አላየም ሲል ገልጿል። ኤምባሲው አክሎ የዩናይትድ ኪንግደም የባህር ንግድ ስራዎች በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው ለቀረበለት ጥያቄ የሰጠው ምላሽ ይህንን ድጋሚ ማረጋገጡን ገልጿል። መግለጫው መሰረት በክስተቱ ላይ ዩኬ ኤሚቲ ሃይጃክ 118 የሚል ስያሜ የተዘጋጀው ዘገባ ለኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለውም። የአርቲስት ማህሙድ አህሙድ ለታሪክ የተሰኘ የመጨረሻ አልበም ሊወጣ ነው። የክብር ዶክተር አርቲስት ጋሽ ማህሙድ አህመድ ለታሪክ የተሰኘ ስድስተኛ አዲስ የሙዚቃ አልበም የመጨረሻ አልበም ሊወጣ መሆኑ ተነግረዋል። ታሪክ የሚል ስያሜ የተሰጠው ይህ አልበም የኢትዮጵያ የሙዚቃ ቅርስ፣ ባህል፣ ቅኝትና ወግ ሳይለቅ አዲሱ ትውልድ ለማስረከብ እንዲሁም መጪው ትውልድ የሚያገለግል የሙዚቃ ታሪክን ለመፍጠር በማሰብ መሆኑም ተገልጿል። አልበሙ ዘመናዊ የሙዚቃ መሳሪያዎችና ባህላዊ ቅኝቶችን በማዋሃድ የተዘጋጀ ሲሆን ከስድስተኛ የሙዚቃ አልበም ሲሆን 13 ነጠላ ሙዚቃዎችን ያካተተና ከ10 ዓመት በፊት የተዘጋጀ መሆኑም ተገልጿል። አልበሙ ውስጥ አዳዲስ በትዝታ የተቃኙ ዜማዎች እንዲሁም ፍቅርን፣ ሀገርን፣ የህይወትን ፍልስፍና፣ ማህበራዊ እሴቶች የሚያንጸባርቁ ግጥሞች ተካተውበታል። አልበሙ ዝግጅት ላይ አንጋፋና ወጣት የዜማና ግጥም ደራሲያን፣ የሙዚቃ አቀናባሪዎችና የቅንብር ባለሙያዎች በጋራ ተሳትፏል። ሼህ መሐሙድ አህመድ በሙዚቃ ህይወቱ ያሳለፈውን ረጅም ጊዜ በማስታወስ ለታሪክ የኪነ ጥበብ ህይወቱ የመጨረሻ አዲስ የሙዚቃ ስራ መሆኑን ተናግረዋል። በሙስ የተካተቱ ስራዎች በትዝታ ፍቅር፣ የሀገር፣ የህይወት ፍልስፍና፣ ማህበራዊ ሴቶች የሚያንጸባርቁ ስራዎች መካተቱም በራሱ አንደበት ገልጿል። መስከረም አጋማሽ የሙዚቃ አልበሙ እንደሚለቀቅ የተነገረ ሲሆን አዲስ ዓመት ዋዜማ ከአልበሙ የተወሰደ አንድ ነጠላ ሙዚቃ ይለቀቃል ተብሏል። አልበሙ በዓለም አቀፍ ደረጃ ከሚያሰራጨው የሙዚቃ ኩባንያ ጋር በአጋርነት የሚያስተባብረው ቢሳካል ኢንተርቴይንመንት መሆኑም ታውቋል። አሜሪካና ኢራን በሆርሙዝ ወሽመጥ ነፃ የባህር ጉዞ ማድረግን ጨምሮ የተኩስ አቁም ስምምነት ላይ መድረሳቸው የሽንዋሃ ዜና አገልግሎት ዛሬ ረቡዕ ዘገበ። የሩሲያ የዜና ማዕከል ራን ናቫስቲ የፓኪስታንና የኢራን ወታደራዊ የጸጥታ ምንጮችን በመጥቀስ ዜናውን ማረጋገጡ ገልጿል። የተደረሰበት የስምምነት በቀጣዮቹ ቀናት ውስጥ በይፋ እንደሚገለጽም የምንጮቹ መረጃ ያመላክታል። ዚጋ በተያያዘ ዜና የአሜሪካው የስለላ ድርጅት ሲአይኤ ዳይሬክተር ጆን ራድክሊፍ ሞስኮ ውስጥ ከሩሲያ የደህንነት ባለስልጣናት ጋር መነጋገራቸው ክሬምሊን አስታወቀም። ሁለቱ ሀያላን የደህንነት ባለስልጣናት ውይይት የተካሄደው በዩክሬን ያለው ጦርነት እየተባባሰ በመጣበትና አሜሪካና በኢራን መካከል ዘላቂ ሰላም ለማውረድ የሚደረግ ጥረት ውጤት ባጣበት ወቅት ነው። ሩሲያው ፕሬዝዳንት ቪላዲሚር ፑቲን ስለ ውይይቱ የተደረገላቸው ገለጻ ከመስማት ባሻገር አሜሪካዊ የደህንነት ኃላፊ ጋር እንዳልተገናኙ ነው የተሰማው። ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ውይይቱ በሁለቱ ሀገራት የደህንነት ተቋማት መካከል የተደረገ መሆኑ ከመግለጽ ውጭ ዝርዝር ጉዳዮች ከማናገር ተቆጥቧል። ፔስኮቭ የአሜሪካ ከፍተኛ ባለስልጣናት ጉብኝት ሁለቱም ሀገራት የተበላሸ ግንኙነት ማስተካከል ስለመቻሉ ከወዲሁ መናገር አስቀድሞ መደምደም ይሆናል ብለዋል። እንደዚህም ሆኖ የደህንነቱ ተቋማት ግንኙነት ግን በሁለቱም ሀገራት መካከል ያለው ግንኙነት በጣም አስቸጋሪ በሚባል ጊዜያት እንኳን
ሳይቋረጥ የሚቀጥልና ራሱ አዎንታዊ እርምጃ እንደሆነ ሳይነገር አላለፈም። የሩሲያ ባለስልጣናት በሁለቱም ሀገራት የደህንነት መስሪያ ቤቶች መካከል የሚደረግ ቀጥተኛ ግንኙነት አሁንም አስፈላጊ መሆኑን አጽንኦት ሰጥተውበታል። ጆን ራትክሊፍ የሲአይኤ ዳይሬክተር ከሆኑ ወዲህ ወደ ሩሲያ ሲጓዙ የመጀመሪያቸው ነው። ሲአይኤ ከሞስኮ የደህንነት ኃላፊዎች ጋር የቅርብ ግንኙነት እንዳለውም ይነገራል። የተወደዳችሁ ተመልካቾቻችን ለዛሬ ያዝነው ዜና ይህን ይመስል ነበር። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ አድርጉም። ሰላም